ጠዋት ከእንቅልፋችሁ ስትነሱ የሁለት ዓመት ልጃችሁ እንደዚህ ሰርፕራይዝ ብታደርጋችሁ ምን ትላላችሁ? ነገሩ የሆነው ቻይና ውስጥ ነው። የአባትን ልደት አክብረው እንደጨረሱ በጣም ብዙ እንግዳ መጥቶባቸው ስለነበረ እንደዚህ በስራ ተፍተፍ ሲሉ ስለደከማቸው ባልና ሚስት ነገ በጠዋት ተነስተን እናጸዳለን ብለው በጊዜ ይተኛሉ ማለት ነውና ልክ ከተኙ በኋላ እኩለ ሌሊት አካባቢ እንግዲህ የሁለት ዓመት ሕፃን ልጃቸው ከእንቅልፏ ትነሳለች። በራሷ ማንም ሳይቀሰቅሳት ትነሳለች። ከተነሳች በኋላ በመጀመሪያ ወደ ዳይኒንግ ቴብሉ ጋር ነው የምትሄደው። ወንበር ትስብና መብራቱ ላይ ስለማደርስበት መብራቱን ቆማ ታበራዋለች። መብራቱን ካበራችሁ በኋላ እዛው ዳይኒንግ ቴብሉ ላይ የተበላባቸው እቃዎች አሉ። እነዛን የተበላባቸውን እቃዎች በሙሉ ትሰበስባለች። ትርፍራፊዎቹን እንደገና ትለቅማለች። እንዳለ እነዛን ሳህኖች የተበላባቸውን ሳህኖች በጠቅላላ ወስዳ እቃ ማጠቢያ ዲሽ ማጠቢያ ውስጥ ትከታለች ማለት ነው። ማሽን ውስጥ በስነ ስርዓት ደርድራ ማለት ነው። ራሷ አስተካክላ ደርድራ ማሽን ውስጥ ታስገባለች። እንደገና ደግሞ የለቃቀመቻቸውን ትርፍራፊዎች፣ ቆሻሻዎች ምናምን ያጸዳቻቸውን ደግሞ ለብቻ የቆሻሻ መጣያ ውስጥ ታስገባለች ማለት ነው። ይሄንን በትክክል አጽድታ ካስተካክላ ከጨረሰች በኋላ ደግሞ ወደ ሳሎን ትመጣለች። ሳሎን ሶፋውን ታስጠጋዋለች ወደ ኋላ። ካስጠጋችሁ በኋላ ቁጭ ብላ ቲቪውን ትከፍታለች። ማኖስ ቲቪ አይደለም አክቹአሊ ፕሮጀክተር ነው። ፕሮጀክተሩን ትከፍተዋለች። እሷ የምትወደውን አኒሜሽን ፊልም ከከፈተች በኋላ እንዳይደብራት በመሃል እሱን እያየች ስራዋን ትጀምራለች ማለት ነው። ቤቱ በጣም ተበለሻሽቷል፣ ተዘበራርቋል። ያን የተዘበራረቁትን ነገሮች በጠቅላላ ማስተካከል ትጀምራለች በዚህ መልኩ ማለት ነው። እንደምትመለከቷት ፊኛዎቹን ታነሳሳለች፣ ቆሻሻዎቹን ታጸዳለች፣ ቦታቸውን ሁሉንም ታስይዛቸዋለች። እንደገና ደግሞ ሁሉንም አስተካክላ ከጨረሰች በኋላ በማሽን መሬቱን ወለሉን በሙሉ ታጸዳለች ማለት ነውና እንግዲህ ሁሉንም ነገር አስተካክላ ከጨረሰች በኋላ እንደገና ወደ ማሽኑ ጋር ትሄድና ሳህኖቹ በትክክል መጽዳታቸውንና መታጠባቸውን ካረጋገጠች በኋላ ተመልሳ በዚህ መልኩ እንደምትመለከቷት እናቷን አባቷን ስማ ትተኛለች ማለት ነው። እንግዲህ ይሄ ልጅን ማሰልጠን ነው ወይስ ደግሞ ልጅን መጨቆን? ምን ትላላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡ።